ሙዳይ በጎ አድራጎት ማህበር ላለፉት 25 ዓመታት የድጋፍ ስራውን የሚሰራበት የኪራይ ግቢ በግንባታ ምክንያት ፈርሷል። እናም በቦታ እጥረት ምክንያት የድጋፍ ስራውን ለመቀጠል አዳጋች ሆኖብናል። ሰላም ነው። እዚች ውስጥ 5 ሰው ይኖራል። አሁን ከአዲስ አበባ ከተማ ከንቲባ ወይዘሮ አዳነች አቤቤ የ2000 ካሬ የቦታ ድጋፍ ስለተደረገልን እናንተም ደጋግ ኢትዮጵያውያን ቻሌንጁን በመቀላቀል 12000 ሰው 500 ብር ቢያዋጣ ጊዜያዊ መጠለያ መገንባት ስለምንችል ሁላችሁም አነሰ በዛ ሳትሉ ያቅማችሁን ደግፉ።